ከዕለታት ግማሽ ቀን አሌክስ አብርሃም አዲስ ዘመንና አዲስ እርምጃ። አብቹ ምን ሆነሃል? ለምቦጭህን ታልቅሳ ትለኛለች እናቴ። ዝም እላታለሁ። አንተን እኮ ነው። ዝም። ያዘህ እንዴ ትለኛለች። አዎ እላታለሁ ራሴን ከፍ ዝቅ እያደረኩ። ተራመድበት ይለቅሃል ትለኝና ወደ ስሯ ትመለሳለች። በቃ ይህን ሁሉ ጥያቄ ለዚህ ነበር። ከዚያ ደግሞ አባቴ ምን ሆነሃል አንተ? ምንም። እና ምንድነው ፊትህን የሐምሌ ሰማይ ያስመሰልከው? ዝም። ያዘህ እንዴ ይለኛል። አዎ እለዋለሁ። አይዞ ተራመድበት ይለቅሃል ይለኝና ቢላዋን እያቧጨ ወደሚያርደው በግ ይሄዳል። እህቴም ትመጣለች። አቡቹ ያዘሽ አይደል ብላኝ እየሳቀች ታልፋለች። በአዲስ ዓመት ድንጋዩ የገጠጠውን ተራራ በአደይ አበባ ሲያስውበው፣ የቀዘቀዘውን ምድር በመስከረም ጣፋጭ ፀሐይ ሲያሞቀው፣ ተፈጥሮ በአስገራሚ ጥበብ ሲቀያየር፣ ለምንድን ነው ለእኔ ሁልጊዜ ተመሳሳይ ችግር ይዞልኝ የሚመጣው? ነፍስ ካወቁ ጀምሮ በየዓመቱ አዲስ ዓመት ችግር የታወቀ ነው። ሁልጊዜ ተመሳሳይ ምሬት አማርራለሁ። ሁልጊዜ ተመሳሳይ ተስፋ ይሰጠኛል። ለእናቴና ለአባቴ ጉዳዩን በምሬት አሳውቃለሁ። አሁን አንዴ ሆኗል፣ ለሚቀጥለው ይስተካከላል ይሉኝና ለሚቀጥለውም ግን ያው ነው። እንዲህ ያስቸገረው ጉዳይ ለበዓሉ ተብሎ የሚገዛልኝ አዲስ ጫማ መጥበቡ ነበር። ደግሞ እኮ አንዴ ሁለቴ ያልነበረ። ሁልጊዜ ጫማ ቤት ስለከው ልክ የነበረው ለቤትም ስሞክረው ምንም ያንከን ያልነበረው ጫማ የበዓሉ ለተጫምቼ ትንሽ ወዲያ ወዲህ ስል አውራጣቴን ቀፍድሎ መያዝ፣ ከተረከዜም ላይ መፈግፈግ መላል ይጀምራል። የተላጠው እግሬና አዲሱ ጫማ ሲነካካ በተራመድኩ ቁጥር እሳት ባህር ውስጥ እግሬን ነክሬ ያወጣሁት ይመስል ቃጠሎ አይጣል ነበር። ስንት ቦታ እንቁጣጣሽ እያልክ ጓደኞቹ ጋር ዞራለሁ ያልኩት ልጅ አስሮ ቁጭ ያደርገኛል። ታዲያ ችግሩን ከስር ከመሰረቱ አይቶና መርምሮ እንደማቃለል አባቴም ሆነ እናቴ እንዲህም እህትና ወንድሞቼ የማይሆን ምክንያት ይደረድራሉ። እኔ የምለው ስትለካው እኮ ልክ ነበር አይደለም እንዴ? አሁን ምን ሆኖ ጠበበ? ስትመርጥ አይተህ አትመርጥም ይላል አባባ። የግራ እግሩ ከቀኝ እግሩ ይተልቃል። አንድ አይነት ቁጥር ያላቸው ጫማዎች አይበቁትም ይላል ወንድሜ። ተመልከቱት ችግሩን ተፈጥሯዊ ሊያደርግ ሲንደረደር። እናቴ ፈገግ ትልና እስቲ ተውት፣ ምርጫ ላይ የማይሳሳት ማን አለ? ሁሉ በኋላ ቀንበር ሲጠባው መራመጃ ሲያጣ አይደል የሚያኮርፈው? ጫማ ቤት ተደርድሮ ሲያዩት ሁሉም ጫማ ቁጥሩ ነበር። መራመድ ሲጀምር ነው ጣጣው ትላለች። ቅሬታ እንደ ተቃውሞ የማየት አባዜ የተጠናወተው አባቴ በቃ ጠበበኝ ካልከ የራስ ጉዳይ እንዳይለኝ ስለምሰጣ ጫማ ቤትም ያለው መጥበቡን ባውቅም አልናገርም። በቤትም መጥቼ ስለካው ስለምጓጓ ጥበቱ አይታየኝም። ስመርጠውና ሲገዛ ደስ ያለን ጫማ ቆይቶ አላራምድ ይለኛል። ሻጮቹ ያችን ቀን ቀድሞ ያውቁ ይመስል ጫማ ቤቱን ግድግዳ ላይ በቀይ ቀለም የተሸጠ ዕቃ አይመለስም የሚል ጽሑፍ ተለጥፏል። የቸገረ ነገር። እንዲህ ጫማ የጠቦኝ አኩርፌ ቁጭ ባልኩበት ሬዲዮ ቴሌቪዥኑ በአዲስ ዓመት የተሻለ ምርት እናመርታለን፣ እናሳያለን፣ እርምጃችን ፈጣን ይሆናል፣ በዚህ ገስግሰን በዚህ ሩጠን እዚያ ጋር እንደርሳለን እያሉ ይደሰኩራሉ። ታዲያ እፈራለሁ። እግሩ ሁሉ ሩጦ ጫማ የጠበበኝ እኔ ብቻ መንደር ውስጥ እንዳልቀር እፈራለሁ። አንድ ጊዜ ደግሞ አባባ ያው እያደገ ነው የሚሄደው ብሎ ሰፊ ጫማ ገዝቶልኝ መጣ። ስራመድ ልክ የሚል ግድ የለም ገበር ደልድልበት ወፈር ባለ ካልሲ ስታደርገው ልክ ይመጣል አለ። በምክሩ መሰረት ገበርና ወፈር ያለ ካልሲ ባደርግም ጫማው ግን ያው እንደሰፋ ነበር። እንደውም ያ ጫማ በተራመድኩ ቁጥር ወልቆ መንገድ ላይ እንዳይቀር እግሬን ከመሬት ሳላነሳ እየጎተትኩ መሄድ ተለማመድኩ። ከዓመት በኋላ ጫማው አልቆ እንኳን አረማመድ ያው እግር መጎተቱ ነው ቀርቶ ነበር። በዛን ጊዜ ጀምሮ ነው ያው የሰው አረማመድ ዝንፈት አካላዊ ጤና ጋር ብቻ ሳይሆን ከጫማው ታሪክ ጋርም ሊያያዝ እንደሚችል የተረዳሁት። ለዚህም ደግሞ አባቴ ምን እንደ በሽተኛ እግርን ትጎተታለህ? እንደ ልጅ ነጠቅ ነጠቅ ብላ አትራመድም ብሎ ይቆጣ ነበር። አንዴ ሲጠበኝ አንዴ ሲሰፋኝ በጫማ ምክንያት አዲሱ ዓመት ሳላጣጥሙ ያልፋል። ታዲያ ለበዓሉ የአባቴን ጓደኞች እቤት ይሰበሰቡና እየበሉ እየጠጡ ይፈላሰፋሉ። ስለ ጫማ ሳይሆን ስለ ጊዜ። እንደ ዘመን ደስ የሚል ነገር ምን አለ? ዘመነ ማንተስ ከዘመነ ምንትስ ልቀቅ አትልቀቅ ጦር አይማዘዙ።
አይነዛነዙ። ስልጣንን በሰላም አስረክቦ ለአዲሱ ዓመት የተዘጋጀውን አደይ ዙፋን እያየ ወደ ተዘጋጀለት ታሪክ ኮሮጆ መሄድ ነው። እስከሚቀጥለው ዓመት ልቆይ ምናምን ለአንተ ሙቼ ተፋልቼ አይልም። ዘራፍ እኔ ጊዜ እልፍ አላፍ ሰከንድ ሚሊዮን ደቂቃ እልፍኝ ሙሉ ሰዓት እያለ አይፎክርም። በስልጣን ዘመኑ ሳያዳላና ሳያዛንፍ ለሰው ለእንስሳቱ ለሳር ለቅጠሉ እኩል ዕድል ሰጥቶ አስጨፍሮ እንደከባ ሲወጣም አስጨፍሮ መሰስሎ ይወጣል። ጊዜ በሃይማኖት አያዳላም፣ በዘር አይዘነብልም፣ በቂም በቀልም ፊቱ አይጠቁርም። ላጨበጨቡለት ጅራት አይቆላም። ጊዜ አስተማሪ ጊዜ ሀቅ ፈራጅ ነው ይላል። ጊዜ አስተማሪ ጊዜ ሀቅ ፈራጅ ነው ይላሉ። እየጠጣችሁ እንዳይስቲ ቅጅላቸው ባዩሽ ይላል አባቴ። የለም በቃኝ፣ ራሴ ላይ ወጣች እኮ ጥይት የሆነች ጠላ ናት ይላሉ አባ እንግዳ። አይ እንደ ነገሩ ነው ይጠጡ ትላለች እናቴ። ልጆች እንቁጣጣሽ ይላሉ። በአዲስ ልብስ ተውበው ይቦርቃሉ። ማስቲካና ከረሜላ ይነጣጠቃሉ፣ ይገዛሉ። እኔ ግን አዲስ ጠባብ ጫማ እስረኛ አድርጎኛል። ከጠላው ጋር አጠገብ አኩርፌ ቁጭ ብያለሁ። እኔ ግን አዲሱ ጠባብ ጫማ እስረኛ አድርጎኛል። ከጠላው ጋር አጠገብ አኩርፌ ቁጭ ብያለሁ። ምን ነው ይሄ ልጅ እንደ ልጆች አይጫወትም ይላሉ አባ እንግዳ። ደግ ሰው ናቸው። ወደ መላ ብለው ዙሪያቸውን ያረሱ። በተደሰተ ሕዝብ መሃል የተከፋች ነፍስ ያያሉ። ምን እሱ አመሉ ከሱ አይገጥም። በበዓሉ ቀን በኩርፊያ ይሄው ከጧት ጀምሮ አለ ይላል አባቴ። አቡቹ ናስቲ ወዲህ ልጅ ምን አድርጋችሁት ነው? ኧረ እሱ እንኳን ለበዓሉ ባዘቦትን ፋሲካ ነበር። አባ እንግዳ እጃቸውን ወደ ኮታቸው ኪስ እየሰደዱ ይጠሩኛል። ለበዓል ሳንቲም ሊሰጡኝ ነው። ወደ እሳቸው እያነከስኩ ሄዳለሁ። ምኑን አል ደግሞ የምታነከስ ይሉኛል። ጫማው እግሬ ልጦብኝ ነው እላለሁ። እዲያ ዝም ብሎ ነው እንጂ ይሄው ያንተስ ልጅ የኃይሉ ልጅ ሁሉ ይህንን ጫማ አይደለም እንዲህ ያደረጉት ይላል አባቴ። የለም አቶ አለሙ ካላ ነገሩ እርምጃ ይወረገረግም። ጥሩ ጫማ በደክ ሳይገዙ ተራመዱ፣ ተደሰቱ። ዓመት በዓል ነው ማለት ተገቢ አይደለም። ችግራችን ምን ሆነና ጠበበን ስንል መጥበቡን ሆድ ሲያውቅ ዝም ብላችሁ ተራመዱ መባሉ አይደለም። መስፋቱ መጥበቡን የሚያውቅ ባለጫማው ነው። ጎረቤት ላይ ስላማረ አንተም ማረበ ተጫማ አይባልም ይላሉ። ጋሽ አሰፋ ታዲያ ድምፃቸውን ቀነስ አድርገው እውነት እጅ ጠላ ጥይት ናት ታፈላስፍ ጀመር ይላሉ። ለምን እንደሆነ እንጃ። አንድ ሰው ሲያወራ አድማጩን ትኩረት የሳበ ከመሰላቸው ቀልድ አስመስለው ቀልድ ቢያጡ እንኳን ረጅም ሳል በማሳል አድማጩን መረበሽና ለሚወራው ወሬ ትኩረት እንዳይሰጥ የሚወዱ ሰው ናቸው። ብዙ ጊዜ ታዝቢያቸዋለሁ። በጋሽ አሰፋ ቀልድ ሁሉም ይስቃል። በተለይ ቤተሰቦች የሚስቁት ሳቅ ቀልዱ ከሚገባው ሳቅ ዋጋ በላይ ነው። መረር ያለውን የአባ እንግዳን ወቀሳ ማምለጫ ሰርጥ መሆኑ ሁሉም ይስቃል። እኔም ሳንቲሜን ተቀብዬ ህመሜን ፊቴን እንደከሰከስኩ እያነከስኩ ወደ ቦታ እመለሳለሁ። ወደ ጋም ስር በዚያ ስር ኩርሲ ላይ ቁጭ ብዬ አረቄ ተጠቅልሎ የወጣበትን ቁራ አዲስ ዘመን ጋዜጣ እንዲዘረጋጋ በእጅ መዳፍ ዳጥ አድርጌ እያነበብኩ የቆዳና ሌጦ ኢንዱስትሪ ለማዘመን የተወሰዱ እርምጃዎች የሚል ሀተታ። ምን አለበት ይሄ ቆዳና ኢንዱስትሪ ያሉት ነገር ሰፋ ያሉ ጫማዎችን ቢያመርት። ቁልቁል ሳነብ ሀገራችን በቀንድ ከብት ሀብት ከአፍሪካ አንደኛ ከዓለም 10ኛ ናት ይላል። ይቀጥልና ሀተታው አልገም ወደ ገጽ 16 ዞሯል ይላል። ገጽ 16 ደግሞ የለም ምናልባት ሌላ ሰው ቤት ሌላ አረቄ ተጠቅልሎበት ሄዶ ይሆናል። ቴሌቪዥኑ ያወራል። በአዲስ ዓመት እየተሻለ እንቅስቃሴ ማድረግ ይኖርብናል። በህይወታችን ውስጥ ወደ ተሻለ እድገት የሚያንደረድር እርምጃ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ህዝብ፣ እንደ አገር መራመድ ይኖርብናል እያለ እኔ ደግሞ እንደ ግለሰብ፣ እንደ ማህበረሰብ ከእርምጃው በፊት ስለ ጫማ ማውራት አለብን። ጫማው አዲስ ስለሆነ ብቻ እርምጃው አዲስ ይሆናል ማለት አይደለም እላለሁ። አለበለዚያ ግን እዚያው ቴሌቪዥን ውስጥ ጥይት የሆነ ጠላ አለ ማለት ነው። የቴሌቪዥኑ ስብከት እንደ ጋሽ አሰፋ በሳል ለማቋረጥ አስላለሁ። ማንም ዞሮ ያየኝ። ማውራትም ወሬ ማደናቀፍም በልካቸው የተሰጣቸው ሰዎች አሉ። የብዙሃኑ መክሊት ህይወት ይስፋውም ይጥበበውም ከህመሙ ጋር በዝምታ መቀመጥ ነው። አሌክስ አብርሃም። በዕለታት ግማሽ ቀን አዲስ ዘመንና አዲስ እርምጃ።